ሃይ ሰላም ናችሁ ወይ? ሰላም ናችሁ የፌስቡክ ጓደኞቼ? ዛሬ በቃ አንድ አጋሜ ሰምቼ እኮ መጣው። በቃ ምን አባታችሁ አጋሜዎች እኮ ሽጉር አያርጉ እኮ ሽጉር ጠገቡ እኮ። አገራችን እኮ ሲመጡ ምን ነበር እኮ አንተ ኦሮሚያና ወደ ኦሮሚያ ሲመጡ እኮ ምን ቆራለ ልዋጭ ኮንጎ የሽታቃ ልዋጭ ኮንጎ ልዋጭ በቃ እንደዚህ ነበር እኮ ስርዓችሁ። ራሳችሁ እንደ አጋሜዎች ምንድነው ችግራችሁ? ኧረ ፖሚዶራ እንቆቆ እንደዚህ ነበር አይደል እንዴ? ስራችሁ ራሳችሁ እንዴ? በቃ ምን አባታችሁ ትረብሻላችሁ? ሳሞራ ዩኒስ ምን ነበር ሰራ በትግራ በኤርትራ ውስጥ ምን ነበር ሰራ የነበረው? ምንድነው እንቆቆ ሲሸጥ አልነበረም እንዴ? ወዱ እንቆቆ ልጅ ሳሞራ ዩኒስ ምን ነበር ሲሰራ የነበረው? ምን አባክ ነው ስትሰራ የነበረ? አንተ ግማአታም አንተ አጋሜ ምን አባክ ትሰራለህ? ረስአ እንዴ አንተ እንቆቆ ስትሸጥ የነበረ ፖሚዶሮ ስትሸጥ የነበረ አንተ ኤርትራ ውስጥ ምን አባክ አንተ ብዙ ሰው ብዙ ህዝብ ያውቃሉ እኮ ምን አባክ ነው አንተ ዛሬም እንደዚህ ህዝብ እንደዚህ የምትጨርሰው? አዚ አቆ ጠገበ በቃ አንተ ምን አባክ አንተ በቃ አሁን ጥርስ ራሱ እኮ የዚሁን ጥርስ ይመስላል። አንተ ሰው አትመስልም። አንተ ሰሞራ ዩኑስ ትሰማለህ? አንተ ወድ ከልቢ አንተ ወድ ሸርሙጣ ውጣ ከዚህ አድና በቃ አሁን ውጣ። አንተ አይ ደግሞ ምን ማነው ዝም አንተ አይሰማም እንዴ? አባይ ጣይ የምሉት እኮ እንትን ነበረ ቆራለ ነበር ሲሸጥ ነበር። ልዋጭ ስለነበረ ምን አባታው ረብሻል ዛሬ። በቃ አትረብሹ እናንተ እንገልአችኋለን። በቃ እዛ አገራችሁ ሄዳችሁ ደግሞ ትለምን አላችሁ። እንዴት ነው ምልዕምኑ ብዬ አንድ ኤርትራዊ ነገረኝ። ምንድነው አለኝ? አጋሜ ስለምን አለኝ አንድ እጅ ይሰጥና አንተ ስትሰጠው ከዛ ደግሞ የግራ እጁን አምጥቶ ለልጄ ደግሞ ይላል አለ። በቃ ልመና ራሱ በሁለት እጅ ነው። ስለዚህ አጋሜዎች ስሙ እንጂ እናንተ ምን ረሳችሁ እንዴ? ረባዓት እኮ ጥባዓት ሙታችሁ እኮ ወደ ሱዳን እኮ እንዴት ተሰደዳችሁ እኮ። እንዴት የሞተ ሰው እኮ ጡት ስትጠቡ አልነበረም እንዴ? ምን አባታችሁ ነው እናንተ ዛሬ ጠገባችሁ እንዴ? ቪዲዮ አለ እኮ አንተ ምን ረሳችሁ እንዴ? የሞተ ሰው እኮ ጡት እየጠባችሁ ነበር እኮ። እናታችሁ ስትሙታ እናንተ ጡት ስትጠቡ ነበር። አንተ አቦይ ጣዬ አንተ ግማዓታም ወድ ሸርሙጣ ስማ እንደው አታ በቃ አሁን መውጣት አለብህ አንተ እና በቃ እንገላአችኋለን፣ እንጨርሷችኋለን። በቃ መጨረስ ነው እናንተ። በአማርኛ ነው የሚቀጥልበት። ይሄ ሜሴጅ ለነሱ ነው። ለምን እናንተ ክብር የማታውቁ ለማኞች ለዋጭ ኮንጎ ምንድነው? እኛ ሀገራችን ጫማ ተሽጦ አያውቅም ነበር። እናንተ ናችሁ ጫማ የበት ተጠበጣጠሰ ኮንጎ የኮንጎ ለቃሚዎች እንትናችሁ አንገታችሁ ትከሻችሁ እስከምቆረጥ ድረስ ቁምጣችሁ ቆለጣችሁ ራሱ ወደታች ወርዶ ሲታይ ቅጣችሁ አራችሁ እንትን ይመስል ነበር ከኋላችሁ ስትታዩ። ገባ? ምንድነው? ዝምብ የዝምብ እንትን ነበረ ከኋላችሁ ዝምብ ነበር እንትን የሚለው። ለምን አራችሁ ቁምጣ ውስጥ እንትን ብሎ በቃ በዛ ሹልክ እያለ እየገባ ይበላ ነበር። እና አቦይ ጣዬ እና ስብዓት ነጋ ኤርትራ ውስጥ ምን ሲሰሩ እንደነበረ እናቃችኋለን። ግማሻችሁ ቀጭቃጭ ነበራችሁ። ቀጭቃጭ ይሄ ብረት የምቀጠቅጦ ማለት ነው። ስለዚህ ሳሞራ ዩኑስ ደግሞ በእውነት ነው ይሄ ትክክለኛ ታሪኩ ነው። ሳሞራ ዩኑስ እንቁላል ሲሸጥ እንደነበረ እሱ ራሱ ያውቃል። እስቲ ይናገር። እኔ እንቁላል ሲሸጥ አልነበርኩም ይበል እና እራት ከበላ ምሳ አይበላም፣ ቁርስ ራሱ ይናፍቀዋል።
እና ምሳ አይበላም እራት ነው የሚጠብቀው። እንደዛ ነበር እና ስለምኑ በአንድ እጃቸው ለመጀመሪያ ጊዜ በአንድ እጁ ይላል እና ለራሱ ይለምናል፣ ከዛ ለሚስቱ፣ ከዛ ለልጁ። በቃ ኤርትራኖቹ አጋሜዎቹን እንዴት እንደሚያዩት እኔ ስነግሩኝ በጣም ነው ያዘንኩኝ። ለምን እነኚህ ሰው አይደሉም እና ስለምኑ ራሱ ልጆቻቸውን ራሱ ሂጁና ሾርሙጡ ብሎ አገራችን ውስጥ አገራችን አበላሹብን፣ አስመራን አበላሹ፣ የአጋሜ ልጆች ናቸው ምናምን ብሎ ሲነግሩኝ እኔ በጣም ነው ያዘንኩኝ። ስለዚህ አሁን አንድ ግማታም አጋሜ ደግሞ ወደ ውጭ ወጣ ስትሳደብ ስለሰማው ነው። የሆነች ግማታም አጋሜ ትሳደባለች፣ የአማራና የኦሮሞን ህዝብ ብላ ትሳደባለች። ስለዚህ ይሄንን ይዛ አንቺን እንደው ባገኘውትና ባየውሽ ኑሮ እና በጣም ነው እንትን ምለው። ስለዚህ በዛው ምልክቴን እና ወደ እናንተ ይውሰዱልኝ። እኛ የእናንተን ቋንቋም እንችላለን፣ እኛ ራሳችሁ መሆን እንችላለን። ገባችሁ? እና በቂጣችሁ ገብተን በአፋችሁ እንወጣለን። ስማርት ነን። ትግርኛ ከአንቺ ጋር ያወራው ከእናንተ ውስጥ ቁጭ ብለን እናንተ ለመበተን እኛ ተዘጋጅተናል። መሳሪያችን ቦምባችንን እዛ እናንተ ውስጥ ነው ያለው። በእናንተ ቦምብ ነው የምታልቁት። በያዛችሁ ቦምብ ነው የሚፈነዳባችሁ። ለምን እኔ አሁን እናንተ ጋር ቢመጣ ትግሬውኝ ነው የሚመጣባችሁ። ስለዚህ ምን አባታችሁ ታረጋላችሁ? እዛ ውስጥ ቁጭ ብዬ እናንተን ወደታችና ወደታች ገልብጬ ነው ማሽከረክራችሁ። በጭንቅላታችሁ ምጫወት ያለው ብዙ አይነት እናንተ ስለ ፖለቲካ አታውቁም። ስለዚህ ይሄ የኦሮሞ ህዝብ ትግርኛ ይናገራል፣ አማርኛ ይናገራል፣ ጉራግኛ ይናገራል። የማይናገረው ቋንቋ የለም። እናንተ አንድ ቋንቋ ብቻ ነው በቃ አንድ ቋንቋ። ሁለተኛ ቋንቋ መናገር ስትጀምሩ ልክ ጭስ ማውጫ የተሰበረ መኪና ትመስላላችሁ። ጭስ ማውጫ የተሰበረ መኪና ይጮሃል ዝም ብሎ። ስለዚህ ያንን ስለምትመስሉ ታስታውቃላችሁ። እኔ ግን ትግርኛ ብናገር ከአንቺ በላይ እናገራለሁ። አንቺ ወድ ሸርሙጣ እና ለሷ ይሄ መልእክቱ ለሷ ነው። ደህና ዋሉልኝ። በጣም ወዷቸዋለሁ። እናሸንፋችኋለን።